ያንን ጫማ ሰልችቶ እስክትገዛው ድረስ የማሳደድ ስልት እንዲሰጡ ያደርጋቸዋል። የአንተን ኮምፒውተርና ስልክ የሚሰልሉ ሰዎችን ቀጥረው አእምሮህ በምን እንደሚደሰት በቀላሉ ያጠናሉ። አሜሪካውያን ከዚህ ጥቃት በኋላ የመነጨውን የደህንነት ስጋትና ፍርሃት ለመርሳት በሚል ወደ መገብየት በከፍተኛ ሁኔታ አዘንብሏል። ለማሳመን አይለፉም። በሰዎች ልብ ውስጥ ያለውን ስሜታዊ ፍላጎት አይተው ምርቶቻቸውን እንደ መፍትሄ ያቀርባሉ። በዛሬው የመጽሐፍ ሪቪው ዝግጅታችን እንግዲህ ዋይ ፒፕል ባይ ቲንግስ ዘይ ዶንት ሪሊ ኒድ በተሰኘ አንደርስታንዲንግ ኤንድ ፕሬዲክቲንግ ኮንሱመር ቢሄቪየር በሚል ዶክተር ፓሜላ ዳዚንገር የጻፈችውን መጽሐፍ ለንባብ ያበቃችውን ጽሁፍ በማንሳት መጽሐፉ ላይ የተለያዩ ሀሳቦች ተነስተዋል። እንግዲህ ፓሜላ አሜሪካዊት ደራሲ ነች፣ ሳይኮሎጂስት እንዲሁም የማርኬቲንግ ባለሙያ ስትሆን ይህ መጽሐፏ በከፍተኛ ሁኔታ የተሸጠና በአሜሪካን ውስጥ ተነባቢነትን ያገኘ መጽሐፍ ነው። ከዚህ ከፓሜላ ሀሳብ ተነስተን የማርኬት ውሳኔዎችን በተመለከተ የተለያዩ ሀሳቦችን እያነሳሳን በዛሬው ዝግጅታችን አብረን እንቆያለን። አሪፍ ጊዜ ይሆንላችሁ። ይህ መጽሐፍ ሰዎች የግድ የማያስፈልጋቸውን ነገር ለምን እንደሚገዙ የሚያጠና ሲሆን የሰዎችን የግዢ ባህሪ በደንብ እንድንረዳ ያደርገናል። ነገራችን ላይ ሰዎች በድሮ የኢኮኖሚክስ እይታ እቃ የሚገዙት ጥቅሙንና አስፈላጊነቱን ብቻ አስልተው ነው ተብሎ ይታመን ነበር። ነገር ግን ደራሲዋ ይህንን አስተሳሰብ በመቀየር ከጀርባ ያሉትን ስሜታዊ፣ ባህላዊና ስነ ልቦናዊ ምክንያቶችን ፍንትው አድርጋ በመጽሐፉ ላይ አሳይታለች። እንዲህ እንዳሁኑ ኑሮ በተደላደለበትና ገበያው በደራበት በዛሬዋ ዓለም ላይ አብዛኛው ሰው የሚሸምተው እንደ ምግብና መጠለያ ያሉ መሰረታዊ ፍላጎቶቹን ለማሟላት ብቻ ሳይሆን በውስጡ የሚመላለሱ ስሜታዊ ምኞቶቹን በዛው አጋጣሚ ለማርካት ነው። መሰረታዊ ፍላጎት የምንላቸው ኒዶቻችን እና የትርፍ ጊዜ ፍላጎት የሚባሉት ወንትስ የተሰኘውን ደራሲዋ በዚህ ዘመን ነጋዴዎችና ድርጅቶች ስኬታማ መሆን የሚችሉት የሰዎችን ስሜት እንዴት ነክተው አንድም የምቾት የቅንጦት ዕቃ ሊሆን ይችላል ልክ እንደ የግድ የሚያስፈልግ ነገር አድርገው ማቅረብ ሲችሉ ብቻ ነው። ሰዎች የማይፈልጉትን ነገር ሲገዙ በውስጣቸው የጥፋተኝነት ስሜት ወይም ይህንን ገንዘብ ባላወጣሁት ይሻለኝ ነበረ በሚል ሊወዛገቡ ይችላሉ። እንግዲህ ይህንን የውስጥ ጭንቀት ለማርገብ ደግሞ ራሳቸውን የሚያባብሉትና የሚከላከሉበት ምክንያት ወይም ጀስቲፋየርስ ይፈልጋሉ። የስሜት ማከሚያ ሸመታ የሚባሉት ሪቴል ቴራፒ ደስተኛ ለመሆን ተብሎ መግዛት የሚለውን የሚያካትት ነው። እንግዲህ ሌላ በኩል ደግሞ ራስን ለመሸለም በሚል ሰልፍ ሪዋርድ ወይም አንድ ከባድ ስራን ስለጨረስን ወይም ስኬታማ ስለሆንን ለራሳችን የምስጋና ስጦታ ለመስጠት ብሎ ውድ እቃዎችን መግዛትንም የሚያጠቃልል ነው። እንግዲህ የጭንቀት መቀነሻ በሚል የሚገዙ ነገሮች በአብዛኛው ሴቶችን ያማከሉ ሲሆኑ እቃዎችን መመልከት ወይም ደግሞ መግዛት ራሱ እንደ አንድ መዝናኛ ወይም ዘና እንደ ማድረጊያ መንገድ ሲጠቀሙበት ይስተዋላል። ደረጃ፣ ስታተስ፣ የኔ ቦታ የሚባሉ ለራስ የሚሰጡ ግምቶች ወይም ከግዢ ጋር በቀጥታ የሚገናኝ ስታተስ ኮንሰፕሽንን የሚያጠቃልል ነው። በሰዎች ፊት ሀብታም ወይም ዘመናዊ መሆናችንን ለሌሎች ለማሳየት ብለን ውድና ታዋቂ ብራንዶችን መግዛት በአንድ ቡድን ውስጥ ወይም ጎራ ውስጥ ወይም ጓደኝነት ውስጥ በመሆናችን ምክንያት ገዝተን ከዛ ጋር ለመመሳሰል የምናደርግበት ጥረት በወቅቱ እየተከናወነ ላለ ትሬንድ ውስጥ ለመካተት እና አንዳንድ ጊዜም ላለመገለል ከሰዎች ወይም ከጓደኛ ላለመገለል በሚል የምንገዛቸውን ነገሮች የሚያካትቱ ጊዜ ታዲያ ሰዎች ራሳቸውን የሚያታልሉባቸው ምክንያቶች ስለ ጥራቱ ማውራት፣ ይህ ብራንድ ነው፣ ይህ እኮ ምርጥ ነው፣ ማንም ሰው እጅ ያልገባ ነው፣ የተለየ ብራንድ ነው፣ የኔ ናይክ ነው፣ አዲዳስ ነው፣ ፑማ ነው። ፋሽን ላይ አሁን ከሄድን ኳሊቲ እቃ እንደምንጠቀም ለሌሎች ሰዎች ለማሳየት ልንፈልግ እንችላለን። ይህ ራሳችንን የምናታልልባቸው ምክንያቶች ናቸው ትለናለች ፓሜላ በዚህ ጽሁፏ። ይህ እቃ በጣም ውድ ቢሆንም ለብዙ ጊዜ ይቆያል፣ ረጅም ጊዜ ነው የሚያገለግለው እያለን ራስን ሊሸውድ እንችላለን። ከዚህ አኳያም የሆነ ነገር ስንገዛ ምርጥ ገዢ ለመባል ወይም ፈረንጆቹ ዘ ስማርተስት ሾፐርስ ይሉታል። ምሳሌ እዚህ ጋር አንድ እቃ ቅናሽ ወይም ዲስካውንት ወይም ርካሽ ስለሆነ ብቻ የሆነ ቦታ ተሰልፈን ግርግር ፈጥረን ልንገዛ እንችላለን። ነገር ግን ቀድሞ የመግዛት እቅድ ባይኖረንም ሄደን እነዚህን ርካሽ እቃዎች ልንገዛ እንችላለን። አሁን ከቅርብ ጊዜ ወዲህ ቅንጦት የሚባሉ እቃዎች በራሳቸው ከቅንጦትነት እየወጡ ማንኛውም ሰው ሊገዛቸው የሚችሉ አይነት እቃዎች እየሆኑ መጥተዋል። በዝቅተኛ የኑሮ ደረጃ ላይ ያለ
ሰው ከኢኮኖሚ አንጻር አፎርድ ማድረግ የማይችለውን ነገር ገዝቶ ወይም ልንመለከት እንችላለን እና የቅንጦት እቃዎች በዚህ ዘመን ለተወሰኑ ባለሀብቶች ብቻ የሚተው ሳይሆን ሁሉም ሰው እኩል ሼር እያደረገው የሚገኝ በመሆኑ ቅንጦት የሚባለው ነገር እየጠፋ መጥቷል። ሌላው ካነሳቻቸው ሀሳቦች መካከል ከመስከረም 11 እጅግ አሰቃቂ ከሆነው የመስከረም 11 ጥቃት በኋላ የአሜሪካውያን የሸመታ መጠን የጨመረበት መንገድን ታስረዳለች። አሁን ባለንበት ዘመን ደግሞ የማህበራዊ ሚዲያ በግዢ ውሳኔ ላይ ተጽዕኖ እያመጣ እንደሚገኝና ጉልህ የሆነ የኢኮኖሚና የስነ ልቦና ትስስር እንዳላቸው ታብራራለች። ከመስከረም 11 የሽብር ጥቃት በኋላ የአሜሪካ የሸመታ መጠን እንዴት ሊጨምር ቻለ? ከጥቃቱ በኋላ አሜሪካ በከፍተኛ ድንጋጤና ፍርሃት ውስጥ የነበረች ሲሆን የሀገሪቱ ኢኮኖሚም የመውደቅ አደጋ ተጋርጦበት ነበር። ነገር ግን ባልተለመደ ሁኔታ የሰዎች የሸመታ መጠን ሊጨምር ችሏል። ዋና ዋና ምክንያቶቹን ስታነሳ ሸምቱና ሀገራችሁን ታደጉ የሚለው በወቅቱ የሚሰማው መፈክር የዩናይትድ ስቴትስ ፕሬዚዳንት ጆርጅ ደብሊው ቡሽ እና ሌሎች መሪዎች አማካኝነት ለአሜሪካውያን ያስተላለፉ በነበረው መልእክት ወደ መደበኛ ህይወታችሁ ተመለሱ የሚል ግፊቶች ስለነበሩ ፍርሃት ለመግዛት ሲያቅማማ ለነበረው የአሜሪካ ህዝብ ለሽብርተኞች እጅ መስጠት እንደሆነ ተደርጎ ሲቆጠር ነበረ። በዚህ ምክንያት ግብይት ማድረግ የፓትሪዮቲዝም ወይም የአሜሪካ የአርበኝነት መገለጫ እስኪሆን ድረስ ደርሶ ነበር። እንግዲህ አሜሪካውያን ከዚህ ጥቃት በኋላ የመነጨውን የደህንነት ስጋትና ፍርሃት ለመርሳት በሚል ወደ መገብየት በከፍተኛ ሁኔታ አዘንብሏል። የኩባንያዎች ማበረታቻ ደግሞ ግብይቱን ሲያግዝ ነበረ። በተለይ 0% ወለድ በማቅረብ ሞተር አውቶሞቢል ኩባንያዎች እንደ ኪፕ አሜሪካ ሮሊንግ በሚል አሜሪካ መንቀሳቀሷን ትቀጥል በሚል መፈክር የዜሮ ወለድ ብድርን በከፍተኛ ፍጥነት ማቅረብ ጀምረዋል። ይህም ሰዎች በፍጥነት ውድ የሆኑ መኪናዎችንና ቁሳቁሶችን እንዲገዙ በወቅቱ ገፋፍቷቸዋል። በዚህ ጊዜ የሚዲያዎች ተጽዕኖ ምን ነበረ የሚለውን ስንፈትሽ የወቅቱ ባህላዊ ሚዲያዎች፣ የቴሌቪዥን፣ ጋዜጦችና ሬዲዮኖች ሰዎችን የመግዛት ስሜት በመቀስቀስ ረገድ ከፍተኛ ሚና ተጫውተዋል። የፍጆታ መልእክቶችን በተከታታይ በማስተላለፍ በመደጋገም ሚዲያዎቹ የኢኮኖሚ ባለሙያዎችን ጥሪ ደጋግመው በማስተላለፍ ኢኮኖሚ እንዳይፈርስ መግዛት አለባችሁ የሚለውን አስተሳሰብ በሰዎች አእምሮ ውስጥ ሊከቱ ችለዋል። የማስታወቂያዎች ከምርቱ ጥራት ይልቅ አንድነትን፣ አሜሪካዊነትን ማስተዋወቅ ጀመሩ። ይህንን ምርት ስትገዙ አሜሪካን ትደግፋላችሁ የሚል መልእክት በሰፊው ማስነገር ጀመሩ። በሌላ በኩል በዚህ በማህበራዊ ሚዲያ እና በኤአይ ዘመን የግዢ ውሳኔ ተጽዕኖ ምን ይመስላል የሚለውን ስንፈትሽ አሁን ያለንበትን የዲጂታል ዘመን ስንመለከት ቲክቶክ፣ ኢንስታግራም፣ ዩቲዩብ የሰዎችን የግዢ ውሳኔ ቀይረውታል። ያለማቋረጥ ማየትና መመኘት ማህበራዊ ሚዲያ ለሚያዘወትሩ ሰዎች የተለመደ ነው። ፊር ኦፍ ሚሲንግ አውት ይሰኛል። ሰዎች እንግዲህ በማህበራዊ ሚዲያ ላይ የሌሎችን ፋሽን፣ አልባሳት፣ ስልኮችና የቅንጦት ህይወት ሁልጊዜ እየተመለከቱ ይውላሉ። ይህ ደግሞ እኔ ስለምን ይቀርብኛል፣ ይህን ምርት ካልገዛው ከዚህ ዘመን ርቃለሁ ወይም ዘመናዊ ላልባለው ስጋት ውስጥ በመግባት የማይፈልጉትን ነገር እንዲገዙ የማስገደድ ስራ በሻጮች በኩል ይከናወናል። ከፍተኛ ማስታወቂያ በእነዚህ ማህበራዊ ሚዲያዎች አማካኝነት ይነገራል፣ እየተደጋገመ ወደ ሰዎች እንዲደርስ ይደረጋል። ዛሬ ሰዎች ትልልቅ የድርጅት ማስታወቂያዎችን ከማመን ይልቅ የሚወዷቸውንና የሚከተሏቸውን የሶሻል ሚዲያ ሰዎችን ያምናሉ። እንግዲህ አንድ የቲክቶክ ወይም የዩቲዩብ ወይም የተለያዩ ማህበራዊ ሚዲያዎች ላይ የምናውቀው ግለሰብ እኔ ይህንን ምርት ተጠቅሜ ወድጀዋለሁ ካለ ተከታዮቹ በቀላሉ ምርቱን የመግዛት እድላቸው በጣም ከፍተኛ ነው። በቅርቡ እንግዲህ በሀገራችን ከፊንቴክ ኢንቨስትመንት ግሩፕ ጋር የተገናኙ መረጃዎችን ስንመለከት ዜጎች እንዲታለሉ፣ ለመጭበርበር፣ ለተለያዩ ነገሮች እንዲዳረጉ ያደረገው ምክንያት እነዚህ የማህበራዊ ተጽዕኖ ፈጣሪዎችን በመጠቀም ላልተገባ የገንዘብ ኪሳራ እንዲገቡ አድርጓቸዋል። አልጎሪዝሙን በመጠቀም ፔድ አድቨርታይዚንግን በመጠቀም እኛ የምንወደውን የምንፈልገውን ነገር በደንብ ካጠኑ በኋላ አንድ በስልካችን ስለ አንድ ጫማ ቪዲዮ ካየን አልጎሪዝሙ ያንን የምንወደውን ጫማ በተደጋጋሚ በፊታችን እያመጣ ይደቅነዋል ማለት ነው። ያንን ጫማ ሰልችቶ እስክትገዛው ድረስ የማሳደድ ስልት እንዲሰጡ ያደርጋቸዋል። አንድ ዕቃ አይቶ ለመግዛት
ረጅም መንገድ ያው መጓዝ አይጠበቅብንም። ሾፕ ነው፣ ካዘዝን በሰከንዶች ውስጥ መግዛት ይቻላል። በዚህ ምክንያት ሰዎች በደንብ ሳያስቡበት ኢምፐልሲቭ ባይንግ ይጋለጣሉ። በስሜት ብቻ ተገፋፍተው ያልተገባ ወጪ ሊዳረጉ ይችላሉ። እንግዲህ በዚህ በዲጂታል ዘመን እንደዚህ አይነት የስነ ልቦና ተጽዕኖዎች ናቸው የተደረጉ የሚገኙት። በዓለም አቀፍ ደረጃ ሰዎች ያንን ዕቃ ሳይፈልጉት ከሚገዟቸው ምርቶች መካከል በቀዳሚነት የተቀመጠው ፋሽንና ልብሶች ናቸው። በተለይ እነዚህ ቶሎ ቶሎ የሚቀያየሩ ትሬንድ የሆኑ ፋሽኖች ቀጥሎ ደግሞ የተቀመጠው ስማርት ስልኮች አስፈላጊ ሳይሆኑ የሚሸመጡ እቃዎች እንደሆኑ ዓለም አቀፍ ጥናቶች ያሳያሉ። ሰው ልጅ ለምንድን ነው የማያስፈልገውን ነገር የሚገዛው የሚለው ሚስጥር ልክ እንደኛ ሰዎች ባህሪ የሚለያይ ቢሆንም በኮንሰፕሽን ላይ ጥናት ያደረጉ የማርኬቲንግ አዋቂዎች እንደሚሉት ከሆነ ከዶፓሚን እና ከአጭር ደስታ ፍለጋ የጭንቀት ማስታገሻ ሸመታ ጋር አገናኝተው የተለያዩ ጽሁፎችን አውጥቶ አንዳንድ ጊዜ ስራ ሲበዛብን፣ ሲደብረን ወይም ስናዝን ሱቅ ሄደን ወይም ደግሞ በኦንላይን ገዛ እንችላለን ወይም ዴሊቨር እናደርግ እንችላለን። የሚሆነው ታዲያ ለዛ ምርት ፍቅር ኖሮ ሳይሆን ያቺን አዲስ ነገር ስንመርጥ የሚለቃት ዶፓሚን የምትባል ያቺ የደስታ ኬሚካል በመኖሯ ነው። በሌላ በኩል ደግሞ የዲትሮይት ተጽዕኖ ወይም ዲትሮይት ኢፌክት የተሰኘው ሲሆን ይህንንም በምሳሌ ቀላል አድርገን የምናየው መጀመሪያ እንግዲህ ምንም ሳያስፈልገን የሚያምር ጫማ እንገዛለን። ያንን ጫማ ቤት ውስጥ ይዘነው ከመጣን በኋላ ካለን ሱሪ ጋር ማች የማያደርግ ሊሆን ይችላል። ስለዚህ ለሱ ጫማ የሚሆን ሱሪ ለመግዛት ገበያ እንወጣለን ማለት ነው። ልክ አንዱን ስንገዛ አንደኛው እንደማያስፈልግ ትዝ ይለና ያኛው ተጨማሪ ስትገዛ ይህ ዲትሮይት ተጽዕኖ ወይም ዲትሮይት ኢፌክት በመባል ተቀምጧል። በዚህ የፓሜላ ዋይ ፒፕል ባይ ቲንግስ ዘይ ዶንት ኒድ በተሰኘው ጽሑፏ ላይ ያቺ አንዲት ጫማ ሌሎች 5 የማይረቡ እቃዎችን እንድትገዛ መንገድ ከፍታለች። እስኪ ራሳችሁን ፈተሽ ያርጉ። ምን ያህል የማይጠቅም እቃ በቤታችሁ ውስጥ አለ? ይህን ሀሳብ ጠቅለል ስናደርገው ብዙ ጊዜ ወጣቶች ለዚህ ተጋላጭ ናቸው። ትልቁ እና ተጽዕኖ ፈጣሪ ጉዳይ የማንነት መጓደል፣ ባዶነትን በቁስ የመሙላት ስነልቦናዊ ፍላጎት ነው። ይህንን ጉልበት ያለው ማህበራዊና ስነልቦናዊ ወጥመድ እንደ አንድ ሁልጊዜ እኛ እንደሚከታተለንና እንደሚገፋ የውስጥ ድምፅ አድርገን ቀለል ባለ መንገድ ስንመለከተው እኔ ማንኝ የሚለውን የውስጥ ጥያቄና የቁስ ጭንብል የሚያሳየን ይሆናል። እኛ ሰዎች ማህበራዊ ፍጥረቶች ላይ በሌሎች ሰዎች ዘንድ ተቀባይነት፣ ክብርን፣ ፍቅርን፣ መወደድን እንፈልጋለን። ብዙ ጊዜ ራሳችን የምንመዝነው በራሳችን መስፈርት ሳይሆን ከሌሎች ሰዎች ጋር ባለን እኩልነት ሊሆን ይችላል። እዚህ በዲጂታል ዘመን ውስጥ ማህበራዊ ሚዲያ ቲክቶክ እና ኢንስታግራም ይህንን የሶሻል ኮምፓሪዝን በሽታ በከፍተኛ ሁኔታ ያስፋፉታል። ይህ ተጽዕኖ ከአቻዎቼ አላንስም የሚል የማያባራ ትንቅንቅ ውስጥ ይከተል። በአሁኑ ዘመን ያሉ ነጋዴዎችና ማስታወቂያ አሰሪዎች ወይም አስነጋዴዎች የሚሸጡት እቃውን ሳይሆን የአኗኗር ዘይቤንና ህልምን ነው። እነሱ የአንተን ኮምፒውተርና ስልክ የሚሰልሉ ሰዎችን ቀጥረው አእምሮህ በምን እንደሚደሰት በቀላሉ ያጠናሉ። ማስታወቂያዎች እንግዲህ እንደ አእምሮ ጠላፊ ወይም አድቨርታይዚንግ ሃከርስ ናቸው። እንግዲህ ያውቃሉ በውስጣችን ያለውን የደህንነት፣ የፍቅር፣ የደስታ ጥማታችንን ተገንዝበው አላስፈላጊ እቃ እንድንገዛ ይጎተጉቱናል። በመጨረሻም ያንን እቃ ይሸጡልናል ማለት ነው። ውድ የእይታ ቲዩብ ተከታታዮች በስተመጨረሻ የዶክተር ፓሜላ ዳዚንገርን ዋይ ፒፕል ባይ ቲንግስ ዘይ ዶንት ኒድ የተሰኘውን ታዋቂ መጽሐፍ የዘመናዊውን ሸማች ስነልቦና በጥልቀት በመተንተን ለማርኬተሮች እና ለድርጅቶች ትልቅ መሳሪያ በመሆን አገልግሏል። ስኬታማ ኩባንያዎች ሰዎችን በጥቅምና በምክንያት ለማሳመን አይለፉም። ይልቁንም በሰዎች ልብ ውስጥ ያለውን ስሜታዊ ፍላጎት አይተው ምርቶቻቸውን እንደ መፍትሄ ያቀርባሉ። የተወደዳችሁ ተመልካቾች በዛሬው ዝግጅታችን ዋይ ፒፕል ባይ ቲንግስ ዘይ ዶንት ኒድ የተሰኘውን መጽሐፍ እያነሳሳን ከዚህ ጋር የተገናኙ ሀሳቦችን እየዳሰስን አብረን ቆይታ አድርገናል። ቪዲዮን ከወደዳችሁት ላይክ፣ ካልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም።